ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ KBK P6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ የP6 መሰረታዊ ዊንዶው ኢንተርፌስ ምን ይመስላል የሚለውን እንቃኛለን። አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንደምታስታውሱት ባለፈው P6ን በኮምፒውተራችን ላይ እንዴት እንደምናወርድና ረን እንደምናደርግ ተመልክተናል። ስለዚህ ዛሬ ከዛ በመነሳት የP6ን ፓስወርዳችንን እናስገባለን። እንደምትመለከቱት ፕሪማቬራ P6 ከፍቷል። እኛ የምንጠቀመው ፕሪማቬራ P6 24 ነው፣ እዚህ ላይ እንደምትመለከቱት ማለት ነው። ኦኬ፣ አሁን በዚህ ስራ ከመጀመራችን በፊት መሰረታዊ የሆኑ ማወቅ ያሉብን የP6 ዊንዶው ኢንተርፌስ ምን ያካትታል ወይ ምን ይዟል የሚለውን እስቲ እንመልከት። በዚህ በግራ በኩል የምትመለከቱት ታይምላይን ቪው ይባላል። ታይምላይን ቪው ይባላል ይሄኛው ማለት ነው። ቴብል የሚመስለው ማለት ነው። በራይት ሳይድ ቪው ይባላል። እዚህ በታች የምታዩት ይሄ ወደታችንና ወደ ላይ የማደርገው ይሄኛው ደግሞ ዲቴይል ቪው ይባላል ማለት ነው። ስለዚህ ስትከፍቱት P6 መሰረታዊ የሆኑ 3 ቪዎች አሉት ማለት ነው። ታይምላይን ቪው፣ ጋንት ቪው and then ዲቴይል ቪው ማለት ነው። ኦኬ፣ ባለፈው ስንጭን ፕሪማቬራን ስንጭን ሎድ ሳምፕል ዳታ የምትል በጣም ኢምፖርታንት ናት ያልናትን አሁን እንመለከታታለን። ሎድ ስላደረግናት ማለት ነው። ስለዚህ እዛ ውስጥ እንገባና እናያታለን። ስናይ አሁን ለምሳሌ እዚህ ጋር ኢንጂነሪንግ ኤንድ ኮንስትራክሽን፣ ኢነርጂ ሰርቪስስ፣ ማኑፋክቸሪንግ፣ ፕሮዳክት ዴቨሎፕመንት እያለ ብዙ አሉ። እነዚህ ሳምፕል ፕሮጀክቶች ናቸው ራሱ P6 ፕሮቫይድ ያደረገን ማለት ነው። ከዛ ውስጥ ኢንጂነሪንግ ኤንድ ኮንስትራክሽን ከሚለው ውስጥ ሲቲ ሴንተር ኦፊስ ኤንድ ቢልዲንግ አዲሽን የሚለውን እንከፍታለን። እስቲ መጀመሪያ ከታይምላይን ቪው እንነሳና እንጀምር። እንደምትመለከቱት ታይምላይን ቪው የአንድ ፕሮጀክት የፕሮጀክቱ ስም ይሄ አሁን ያሳየዋል። ክሊክ ያደረኩት ማለት ነው። ስለ ከለሮቹ በኋላ እናወራለን። ፌዝ አለውት። የፕሮጀክቱ ምን ፌዝ ነው? ለምሳሌ ይሄኛውን ስንመለከት ዲዛይን፣ ኢንጂነሪንግ፣ ፋውንዴሽን፣ ስትራክቸር፣ ሜካኒካል፣ ኤሌክትሪካል ሲስተምስ፣ ኤክስቴሪየር ፊኒሽ፣ ኢንቴሪየር ፊኒሽ እያለ ይሄዳል ማለት ነው። ከሱ ስር ያሉት ደግሞ አክቲቪቲስ ናቸው። እነዚህ በዛ ፌዝ ውስጥ የሚሰሩ አክቲቪቲዎች ማለት ነው። እነዚህ ያካትታል። ኦኬ፣ እዚህ ጋር የተለያዩ ኮለሙኖች አሉ፣ ኔሞች ያሏቸው ማለት ነው። አሁን እዚህ ላይ ስንመለከት አክቲቪቲ አይዲ፣ አክቲቪቲ ኔም፣ ፐርፎርማንስ፣ ፐርሰንት ኮምፕሊት፣ ኦሪጂናል ዲዩሬሽን፣ በጀት፣ ቶታል ኮስት፣ ፕላን ቫልዩ፣ ኮስት። ይሄ ለሌላ ፐርፐዝ የተጠቀምነው ስለሆነ ለእናንተ ቀለል እንዲል እንደ ጀማሪ ቀለል እንዲል ከስተማይዝ እናድርገውና እንጀምር። እዚህ ጋር ከስተማይዝ ማድረግ እንችላለን። ስለዚህ ቀጥታ ራይት ክሊክ እዚህ ጋር እናደርግና ኦሬልስ ከፈለግን ደግሞ እዚህ ሜኑ ባር ላይ ገብተን ኮሉምን የሚላለ እሱን መጫን እንችላለን። ስለዚህ ኮሉምንስ ላይ ስንገባ እዚህ ጋር እንመርጣለን ማለት ነው። ከምንፈልጋቸው ውስጥ አክቲቪቲ አይዲ፣ አክቲቪቲ ኔም፣
ኦሪጂናል ዲዩሬሽን ላይ እንገባለን። ይሄን አንፈልገውም። ኦሪጂናል ዲዩሬሽን በጀት ቶስ አንፈልገውም። እነዚህን አንፈልጋቸውም። እዛ ዲዩሬሽን ላይ እንገባለን። ሪሜኒንግ እንወስዳለን። ስታርት ፊኒሽ አለን። ስታርት አለን። ቀጥሎ ፊኒሽ አለን። እዛ ቶታል ፍሎት እንወስዳለን። እነዚህን ወስደን አፕላይ ኤንድ ዘን ኦኬ እንላለን ማለት ነው። ይሄ ቤዚክ ስለሆነ ማለት ነው። ስለዚህ እዚህ ቤዚክስ ነገሩ ላይ ስንመለከት ፕሮጀክቱ መቼ ተጀመረ፣ ኦሪጂናል ዲዩሬሽኑ ስንት ነው፣ ቀሪ ጊዜ ምን ያህል አለው፣ ስታርት መቼ ተጀመረ፣ መቼ ነው የሚያልቀው እና ቶታል ፍሎት ማለት ፕሮጀክቱ ተጀምሮ እስከሚያልቅ ፕሮጀክቱን አፌክት ሳያደርግ ምን ያህል ነፃ ጊዜ አለን፣ እሱን በኋላ በዲቴል እንመጣበታለን ማለት ነው። እንደዚህ እያደረግን ካስተማይዝ ማድረግ እንችላለን ማለት ነው። ኦኬ ኔክስት ጋንት ቻርት ወይ ጋንት ቪው። እዚህ ጋር እንደምትመለከቱት ጊዜ ያለው ወቅት የፕሮጀክቱ ወቅት ማለት ነው። ይሄ ከላይ የምትመለከቱት ዓመተ ምህረቱ ሲሆን ከታች ደግሞ ወራቶቹ አሉ። እሱንም ከስተማይዝ ማድረግ እንችላለን። እዚህ ገብተን ታይም ስኬል ላይ እንገባና እዚህ ጋር ዴት ፎርማት ለምሳሌ ካሌንደር ተጠቀምልኝ፣ ፊዚካል ሊሆን ይችላል፣ ወርክ ይር ሊሆን ይችላል። ዴት ኢንተርቫል አለው፣ ይር ፐር መንዝ ነው እኛ የምንጠቀመው። እናንተ በፈለጋችሁት ማድረግ ትችላላችሁ። የቲፒካል ስለሆነ እንደን ኦኬ ብለን እንወጣለን ማለት ነው። ከፈለግን እቺኛዋን የላይኛዋን ከባሩ በታች ያለች የሰርች አይነት ስትመጣ አይከን ስትመጣ እሷን ዙም ኢን ዙም አውት በማድረግ ፕሮጀክቱን ማየት እንችላለን ማለት ነው። እዚህ ላይ ምን እናያለን? የተለያዩ ከለር ያላቸው ባሮች እናያለን። ይሄ ጥቁሩ ብላክ ባርስ ባሩ ፕሮጀክቱ ከየት ጀምሮ የት ያልቃል የሚለው ነው የሚያመለክተን። እንደምታዩት ይሄ ፕሮጀክት በ2011 ኖቬምበር ላይ ተጀምሮ በ2013 ነው ማለት ነው። ቀጥሎ ያለው ፌዝ ነው። እነዚህ ቢጫ የምታዩቸው ማይልስቶኖች ናቸው፣ የፕሮጀክቱ ማይልስቶንስ ናቸው። ይሄኛው ባር ፕሮግረስ ባር ይባላል። ከፕሮግረስ ባሩ በሌፍት በኩል ያሉት ኮምፕሊትድ አክቲቪቲዎች ሲሆኑ በራይት በኩል ደግሞ ኦን ፕሮግረስ የሆኑ አክቲቪቲዎች ናቸው ማለት ነው። እነዚህ ደግሞ የምትመለከቷቸው አሮዎች ሪሌሽንሺፕስ ናቸው። የቀዩ ክሪቲካል አክቲቪቲ ነው ማለት ነው። እነሱን እንደፈለግን ከስተማይዝ ማድረግ ይቻላል። ባር ቻርት ኦፕሽንስ ገብተን ከለራቸውን ዴታቸውን መቀየር ይቻላል ማለት ነው። እሱን ዲቴል እንመጣበታለን። ቀጥሎ የምንመለከተው ታች ያለው ይሄኛው የዲቴል ቪው ሲሆን ይሄ ቪው የአንድን አክቲቪቲ ሌሴይ አንድ አክቲቪቲ ከዚህ ውስጥ እንምረጥና ይቅርታ አንድ አክቲቪቲ እንመርጥና ለምሳሌ ዲዛይን ብንመለከት የዚህ አክቲቪቲ ጀነራሉን ስናይ ታይፑ ምን አይነት ነው? አክቲቪቲ ታይፑ ምን አይነት ነው? ታስክ ዲፔንደንት ነው፣ ፊኒሽ ማይልስቶን ነው፣ ሌቭል ኦፍ ኢፈርት ነው፣ ሪሶርስ ዲፔንደንት ነው የሚለው እናያለን ማለት ነው። መምረጥ ይቻላል። ዲዩሬሽን ታይፑ ምንድን ነው? ፊክስድ ዲዩሬሽን ኤንድ ዩኒትስ ፐር ታይም ነው፣ ፊክስድ ዩኒት ነው፣ ፊክስድ ዲዩሬሽን ኤንድ ዩኒትስ ነው፣ ፊክስድ ዩኒት ፐር ታይም ነው እንወስናለን።
ፐርሰንት ኮምፕሊት ታይፑ ምን አይነት ታይፕ ነው? ዲዩሬሽን ነው? ፊዚካል ነው? ዩኒት ነው? እዛ እዚህ ጋር ደግሞ የተመደበለት አክቲቪቲ ካሌንደር ማለት ነው። ይሄ WBS ሲሆን እሱ ወርክ ብሬክዳውን ስትራክቸር ኮዱ ስንት ነው የሚለው እና የቱ ጋር የተቀመጠ ነው። ከዛ ፕራይመሪ ሪሶርሱ ደግሞ ማን ነው የሚለውን እዚህ ጋር ማየት ይቻላል። ስታተሱ የተጀመረ ነው? ያለቀ ነው? ኦሪጂናሉ ስንት ነው? አክቹዋሊ የፈጀበት ሪሜኒንጉ አት ኮምፕሊት ምን ያህል ነው? ስታተሱ ተጀምሯል? አልቋል? አሁን ሁለቱም ቲክ ከተደረጉ አልቋል ማለት ነው። እዚህ ጋር ፊዚካል ነው እንደሚያሳየው ፐርሰንቱን እዚህ ጋር በጀት ኮስቱን ያሳያል። አክቹዋሉ ሪሜኒንጉ እና አት ኮምፕሊቱ። ሪሶርስ ምንድን ነው የተጠቀመው? አሁን እዚህ ጋር 2 ሰው ያሳየናል። ኦሪጂናል ዲዩሬሽን አላቸው፣ መቼ ጀምረው መቼ እንዳለቁ የተያዘላቸው በጀትድ ዩኒትስ ፐር ታይም ያሳያል። አክቹዋሊ ዩኒት አለ፣ ኮስታቸው አለ ማለት ነው። እዚህ ጋር ፕሪዲሰሰር ማለት ቀዳሚው ማለት ነው። ይሄኛው ሳይሰራ ሰክሰሰሩ አይሰራም እንደማለት ሲሆን በምንድን ነው የተያያዙት? ሪሌሽንሽፕ ፊኒሽ ቱ ስታርት በሚል ሪሌሽንሽፕ ነው የተያያዙት ማለት ነው። ሰክሰሰሩ ሪቪው ኤንድ አፕሩቭ ዲዛይን የሚል ነው ማለት ነው። ይሄ ደግሞ ሪሌሽንሽፕ አለ ሆል ሁለቱንም ፓራሌሊ ለማየት ማለት ነው። ይሄኛው ሳይሰራ ይሄኛው ባይ ዘ ዌይ በተለያየ ሪሌሽንሽፕ መስጠት ይቻላል። እዚህ ጋር ክሊክ አድርገን ማየት እንችላለን። 4 አይነት አለው። ፊኒሽ ቱ ፊኒሽ፣ ፊኒሽ ቱ ስታርት፣ ስታርት ቱ ፊኒሽ፣ ስታርት ቱ ስታርት። ስለዚህ በዚህ አይነት መንገድ ይሄንን ቪው ማየት ይቻላል ማለት ነው። የፒ6 ኢንተርፌስን ማለት ነው። ኦኬ ሌሎች ደግሞ 3 አይነት ባሮች አሉ። ሜኑ ባርስ እዚህ ከላይ የምታዩት ሃይላይት እየተደረገ ያለው ሲሆን ፋይልን፣ ኤዲትን፣ ቪው፣ ፕሮጀክት፣ ኢንተርፕራይዝ፣ ቱልስ፣ አድሚን እና ሄልፕን የያዘ ሲሆን እነዚህ ፕሮጀክቶችን ለመክፈት ለምሳሌ ፕሮጀክት ገብተን እዚህ ውስጥ መክፈት የምንፈልጋቸውን ፕሮጀክቶች፣ ኢንተርፕራይዝ አዳዲስ ሪሶርስ፣ ሮልስ፣ ካሌንደር፣ የተለያዩ ፈንክሽኖች አሉ። ቱልስ ውስጥም እንደዛው ስኬጁል፣ ራን ስኬጁል፣ ሌቭል፣ ሪሶርስ፣ አፕላይ አክቹዋልስ፣ አፕዴት፣ ፕሮግረስ፣ ሪካልኩሌት የተለያዩ ነው። እነዚህ ደግሞ ፕሮጀክቱ ሶፍትዌሩ ምንድን ነው ፕሪፈረንስ ያላቸው የሚያገለግሉን ቱል ባርስ ያለበት ሲሆን ሜኑ ባር ይባላል። ቀጥሎ ደግሞ በዚህ ብራይት ሳይድ ያሉት እነዚህ አይከኖች አድ አክቲቪቲ አክቲቪቲ አድ ለማድረግ፣ ዲሊት ለማድረግ፣ ከት ለማድረግ፣ ኮፒ ለማድረግ ይረዱናል። እነዚህ ደግሞ ለሪሶርስ ማለት ነው፣ ሪሶርስ አድ ለማድረግ። እነዚህ ደግሞ ሰክሰሰር ፕሪዲሴሰር አታች ለማድረግ ማለት ነው ያገለግሉናል። ሾርት ከት ናቸው እንጂ እዚህ ውስጥም ይኖራሉ። ሌላኛው ሶስተኛው ይሄኛው ባር ሲሆን በሌፍት በኩል ያለው ባር ሲሆን ዳይሬክተሪ ባር ይባላል። እነዚህ ፕሮጀክት ለመክፈት፣ ሪሶርስ ሪፖርቶችን ጀነሬት ለማድረግ፣ ትራክ ለማድረግ፣ አክቲቪቲዎችን አድ ለማድረግ፣ WBS ወርክ ብሬክዳውን ስትራክቸር፣ ሪሶርስ አሳይመንቶችን ለማየት ከአንደኛው የሶፍትዌር ክፍል ወደ ሌላኛው ሶፍትዌር ክፍል ለማለፍ። ለምሳሌ ሪሶርስ ብንለው እዚህኛው ፕሮጀክት ላይ ሆኖ የዚህን የፕሮጀክቱን ሪሶርስ ያሳየናል። WBSን ብንለው እዚህ ላይ ያለን WBS ብንለው የዚህን ፕሮጀክት ወርክ ብሬክዳውን ስትራክቸር ያሳየናል ማለት ነው። ስለዚህ እያንዳንዱን ነገር ስቴፕ ባይ ስቴፕ ለማየት እና እንዴት እነዚህን ተጠቅመን መስራት እንደምንችል እና መጀመር እንደምንችል በሚቀጥለው ቪዲዮአችን ከኢፒኤስ ክሬት ከማድረግ ተነስተን እንጀምራለን ማለት ነው። በቀጣይ ቀናቶች ውስጥ ተከታታይ ቪዲዮዎችን ስለምንለቅ እነዚህ ቪዲዮዎች ፒ6ን ለመማር ፍላጎት ላላቸው የኮንስትራክሽን ባለሙያዎች ተደራሽ እንዲሆን ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳባችሁን በኮሜንት በማጋራት አብረን የኢትዮጵያን የኮንስትራክሽን ልህቀት እውን እናድርግ። እናመሰግናለን። በቀጣይ ቪዲዮ ይጠብቁ።